አሁን እዚህ የምታስቀምጠው ምሳሌ ሂጂ ቀጥይ። አሁንም እዚህ አካባቢ ጠጠሮች በዝተዋል። አሁን እዚህ ምን ልታስቀምጥ ነው? የሆነ ቦታ ልታስቀምጥ ነው። እኔ ምሰራው እዚህ አካባቢ አሁን እንደ የቅድሙን አይነት አደራደር እንዳትደረድር ጥንቃቄ ያደርጋለሁ ማለት ነው። እዛ አካባቢ ልታስቀምጥ ፈለገች። ያው እዚህ ብታስቀምጥ ይቺን ጠጠር ብትበላ በጣም ከባድ ነው። አሁንም እዚህ አካባቢ ስለዚህ ያው ይሄን አለኝ እዛኛው ጋር ተያይዞ በጣም ከባድ አደገኛ ስለሆነ ይሄንም እይዛለሁ። በለና ምን የምታመጣው ነገር የለም። ቶታሊ ለዝጋሽ ይሄኛው አደገኛ ነው። ዝም ባስቀምጥ ማለት ለምን አልተበላች? አይ በላ ከተም እኮ አላዳመጥኩም። ይተክሽዋል ከደሞ የተቀመጠን አይበላም። ተንቀሳቅሶ በልቶ ነው የሚበላ። ሰርተህ ሳይሰራ አይበላም። ሳይሰራ አይበላም። ይሄ ድርዳሩ ላይ ነው አሁን ያለን። ጥሩ ነው ጥያቄ። በኋላ ኮምፕስ ሌሎች እንደዛ ስለሚሉ ነው የሚያነሳው። ቀጥይ 30 ሰከንድ ይሰራል ነው ስማ ያው ከዚህ በኋላ በእርግጠኝነት አቻ እንደማጠጠኝ ስላረጋገጥኩ ነው ዝም የማስቀምጠው። ዶታቻ ላይ ወሳኝ ቦታዎችን ስለያዝኩኝ ማለት ነው። አቻ እንዳትወጣ ያደራደሩ ቤስት ነው ማለት አይደለም። አሁን እዚህ ጨዋታ ላይ ምን አይነት ጌም አለ መሰላችሁ? 2 በልቶ ዝግ፣ 1 በልቶ ዝግ፣ 3 በልቶ ዝግ ሁላ። እሱን በኋላ ለማሳየት እንሞክራለን። አሁን ይሄ አደገኛ አደራደር ነው እየደረደርሽ ነው። እሱን ትከታተል አለበት። አንተ ሁለት መጣሉ ማስፈረስ በጣም እንደዚህ አይነት ኬዝ ይፈጠራል። ሻህ ላይም በተመሳሳይ ነው። እንደዚህ ሲደረድሩ በቴንሽን 2 ተከታተል ሊደረድሩ ይችላሉ። ሻህ ላይ በጣም እንዲህ አይነት ኬዞች ጥያቄ ስለሆነ ይፈጠራል። ምንድነው ኮንፊውዝ እንዳንሆንኛ መከታተል መቻል አለብን። 2 ስለመጣል በሻህ አንዳንድ ስለመጣል ትማልጣለን። ያለሽ እድል ሁለቱ አሁን እኔ በዚህ ጊዜ በጣም የሚጎዳኝ አካባቢ ከሆነ ላልበላ ሁላ ይችላል። ይሄን ግን ዞሮ እኔ አሁን በልቼ ለማሳየት ሄድኩኝ። ይሄን ነው መሄድ የፈለኩኝ። እቺ ላይ ሊሄድ የነበርኩኝ እስከሱ አደራደር በኋላ ነው ጨዋታውን የቀየርኩት። ለምን ስለሚያደም ሄድ እቺን አጣበቁ በዚህና በዚህ ሁለቱም ተበላለ አልበላ ምን ፍላጎት እንደዛ አይደለም። ከዛ በኋላ ምን አደርጋለሁ? ይሄንን ወደዚህ ሄድኩኝ። በዚህ በላው ተመለስኩ። እቺን በላው ግልጽ ነው። ተመለስኩኝ። ይቺንም በላው። አይታችኋል። አሁን ስንተጠር ባንዴ የሚበላል። አሁን ግን ሰርተህ መሆን መቻል አለበት። 5 በላው። አሁን እሷ ጥንቃቄ ማድረገው በተለይ ምን መስላችሁ? እነዚህ ዲያጎናሎችን መያዝ ነው እንጂ ነጭ እንዳትሰራ ማለት ነው። ከዛ ውጭ ምንም ችግር የለውም ብትበላ ራሱ ማለት ነው። አሁን እዚህ ላይ መከላከል ማጥቃት ምናምን የሚባል ነገር አለው። ያው እሱም ያው መያዣ ያላት 2 ጠጠር ብቻ ነው። ያንን እንዴት ያው እነሱም አደጋ ውስጥ ናቸው ቢገቡ እድሉ አላት። እሱ የተወሰነ ነገር እንትን ትችላለች። ኤኒዌይስ ከፍተኛ የሁሉም አድቫንቴጅ ተመሳሳይ ነው። አይ የዚህኛው አለው አድቫንቴጅ አለው። አለ አረ እንደዛ ነው። ሂጂ በቃ እሱ ሂጂ እንደዛ ማለት አሁን በዚህ ሰዓት እኔ ምን መሰለህ ይችንም ልትበላኝ ትችላለች፣ ተመልሳ ይችንም ልትበላኝ ትችላለች። ከቻልኩ እነዚህ እንዳትበላ ለመከላከል እሞክራለሁ። አንዷ ቢያንስ እንድትበላ ማለት ነው። ያንን ሳረግ እኔ አሁን ራሷ ልጅ ያታባህል ቢባል አክቹሊ ያንን ራስ ሰርተን መብላት ነው። እቺ እንደምትበላ አረጋገጥኩኝ። አሁን ምሳሌ ለምንድን ነው ምንም ማዳን አልችልም። እቺ እንጠጣ ግን ብዙ ነገር እንዳትጎዳኝ ነው እንትን ማስበው።
ወደዚህ ብትሄድም ይችላል። እቺንም አሁን ስለምትበላ አንዷ አላደንሽ ሂድ እቺ በዚህኛው በየትኛው መብላት ትችላለች። ግን የራሷ አማራጭ ነው። ተመልሳ መብላት ትችላለች። ይሄ በዚህኛው መብላት ትችላለች። የሚያዋጣትን ነው የምትሄደው። እንግዲህ አሁን እሷ እኔ ደግሞ ምን አደርጋለሁ? ወደዚህ ተመልሼ ራሷ አረለች የምትሄደው አትመለስማ። ተመልሳ የምትሄድበት የምትበላበት እናደርጋለሁ። እኔ አሁን በቃ እሷ በምትሄድበት ግድ ነው። በቃ አችልም። በቃ ይመርታት በጣም ደስ ነው። እጅ መስጠት ነው። አቼ መውጣት ነው። ይሄ መቼ ነው የሚለየው? ሁሉም ተሸነፈች። አሁን ጨዋታ አሁን እኔ ይሄኛውን መጣልት በላይ ስለሆነ ምን አደርጋለሁ? ይሄኛውንም ልትበላይ ነው። የትኛውን ብትበላኝ ያዋጣል የሚለውን ነገር ኢቭን ራሱ እሱ ብቻ አይደለም። እሷ ስትበላኝ እኔ ደግሞ በላበትን ማመቻቸት መቻል አለብኝ፣ ወይ ደግሞ መከላከል መቻል አለብኝ። ይሄን ወደዚህ ብመጣ ይሄኛውን መበላት አይቀርም። በዚህኛው ተመልሳ ይችል ትበላኝ ብዙ እንትን ስላለ ነው። አሁን ይሄኛውን ብመጣ እሷ እዛ ብትመለስ በዚህኛው ልትበላኝ ትችላለች። ወይስ ይሄው ይበላኛል። ያንን ብዬ ነው እንትን እንድበላ ነው። አሁን ሰጥቶ መቀበል ወላለሁ እዚህ ይችን ልትበላ እንደሆነ ለምንድን ነው የተንቀሳቀሰች የሚለውን ማየት መቻል አለብን። አሁን ይሄኛውን ልትበላ ነው፣ ይችን ብትበላ ነው፣ ይሄን ብትበላ ነው ጉዳቱ የሚለውን ነገር ደግሞ ማየት መቻል አለብን። በዚህኛው በኩል ብትበላ የተወሰነ ክፋት ስላለው ይሄን ይጫወታል። ትብላኝ፣ ችግር የለም። ከዚህ በኋላ ትብላኝ ብዬ ነው። ይሄኛውን በከፍት ግን የተወሰነ ጠጠር ብዛት ስላለ አደጋ ውስጥ ይገባል። ከዚህ በኋላ እኔ ማፈናፈን ነው ጨዋታ መሄጃ ማሳጣት ማለት ነው። አዎ ለመዝጋት መጫወት፣ መጠጋት፣ በዛም እያልኩ መጠጋት ነው። እንደዛ ኮንሽ ልብላሽ ይችላል። የትም ስለማትደርስ ማለት ነው። ወደዚህ ብትመጣ ወደዚህም ወደዛም ብትሄድ ምንም በቃ መጀመሪያችን በዚህም ባመጣት በዚህኛው ትበላይ ነበር። አዎ አይ ያቺኛውን አይበላሽም ነበር። አሁን ጀምሪና እንትን ወይ እኛን ፊት ለፊት ነው በቃ አረስማ ያነሳልሻላ። ይሄንን መጫወት አልነበረብኝም። አሁን እውነቱን ለመናገር ይሄን ነው መጫወት የነበረብኝ። ነበረ ያው በላሽ እዚህም ብትሄድ እዚህ ይመጣል።